5 ሚሊዮን ብር ካወጣው ፕሮግራሜ ይበላሽብኛል አላለም። ይህ ክስተት የተከሰተው በሳውዲ አረቢያ አካባቢ ባለ አንድ ከተማ ነው። አንድ አባታችን ሚስቱም ልጆቹም እህቶቹም ወንድሞቹም ሞተውበታል። ከፍተኛ የሆነ ሪያል ባንክ ላይ ጥሎ ሞተዋል። ይህ ገንዘብ እንግዲህ የዘር ሐረጉ ተረጋግጦ ለቤተሰብ መሰጠት አለበት በሚል ፍለጋ ሲደረግ አንድ የወንድም ልጅ ይገኛል። ይህ የወንድም ልጅ ከከተማ ውጭም ቢሆን በፍርድ ቤት ወረቀት እንዲጠራ ተደረገ። ለምን እንደጠሩትም አስረዱት። ማንነቱን ማረጋገጡ። አጎትህ ይህን የሚያክል ከፍተኛ ሪያል ጥሎ ነው የሞተው፣ ስለዚህ ወራሽነትን ለማረጋገጥ ነበረ፣ እኛም በተነገረን መሰረት አረጋግጠናል አሉ። በዚህ ሂደት ላይ እንዳለ ችሎቱ ካለቀ በኋላ ቅን የሆነ አንድ ዳኛ እስቲ ቢሮ ፈልጋለሁ ይለዋል። ቢሮ በገቡበት ሰዓት በል እንግዲህ አላህ ወፍቆ ይሄን የሚያክል ከፍተኛ ሚሊዮን የሚያክል ሪያል አግኝተሃል፣ ስለዚህ ለዚህ አጎት ወይ ውሃ ብትቆፍርለት ወይ መስጊድ ብታሰራለት ወይ ደግሞ አክም ቤት ብትሰራለት ብሎ የ5 ሚሊዮን ብር ፕሮጀክት ብታደርግለት ለሱም መልካም ስራ ይቀጥላል ብሎ ይህን መልእክት ይነግሩታል። በሉ እንግዲህ እንዳስብበት 3 ቀን ስጡኝ ይላቸዋል። እርሶ ቢሆኑ አላህ ያላሰቡት ርዝቅ ሰጥቶት ምን ሊያደርጉ ይችላሉ? ይህ ሰው 3 ቀን አስቦ መጣ። በቀኝ በግራ አየ። ከዳኞቹ ጋር ተገናኘ። ምን ያላችሁ ይመስላችኋል? አጃይብ 5 ሚሊዮን ብሩን ከሰጠው ያሰብኳቸው ፕሮግራሞቼ ሐጃዎቼ ይበላሹብኛል አላለም። ወአን ለይሰ ሊልኢንሳን ኢላ ማ ሰዓ፣ የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው የሚለውን የቁርአን አያ እንዳስታውስ ነው ያደረገኝ። ጌታዬ ሆይ ነበሩ ሞቱ ከመባል ጠብቀኝና ነበሩ ታሪክ ሰሩ አሻራቸውን አስቀመጡ ከተባሉት ባሪያዎች አንተ አድርገን ጌታዬ።